እኛ ካልመራ እኛ ካልተቀለልን እኛ እንዲህ ካላልን የሚባልበት ጊዜ አይደለም። ሌሎቹ የተጠቀሙበት ነው። የአማራ ፋኖ ብሔራዊ ኃይል የምዕራብ ገጠራ ሸዋዎቹ አሳምነው ጽጌ፣ ወሎዎቹ ሚኒሊክ እዝ፣ ጎንደሮቹ የበላይ እዝ ብለው በቴሌግራም በሚዲያ በዩቲዩብ በፌስቡክ እየሰሩ ነው። የጎጃምም አንዳንዶቹ ድፍር ብለው ይሄ ውሳኔውን ተቀብለዋል። ነገር ግን ይሄ ዋነኛው አክራሪ ቡድን ዋነኛው የአማራን ትግል ለመጎተት ጉድጓድ ውስጥ አስቀርቶ ለማስቀረት የሚተጋው የናስረስ ማዕሬ ቡድን አፍቃሪ ወያኔ፣ አፍቃሪ ኢህአዴጉ ቡድን፣ አፍቃሪ ጁንታው ቡድን የአማራን ትግል እየጎተተ ነው። ማርሸት ወጥቶ ምንድን ነው ያለው? ሰምታችሁታል። በሚቀጥለው ሳምንት ማቅረብ ይችላለሁ። በአማራ ላይ ጄኖሳይድ አልተፈጸመም ብሎ ለጄኖሳይድ ፈጻሚዎቹ ለወያኔ ትግሎቹና ለኦነግ ኦህዴድ ኦሮሞማዎቹ የማርያም መንገድ የሰጠ ቅጥረኛ ነው። የታሰሩትን አስፈትተው የላኩ ናቸው። አሁን እነዛ የተፈቱት የወያኔ ጁንታ የጦር መኮንኖች ወደ ወልቃይትና ወደ ራያ ለመዝመት ተዘጋጅተዋል። ይሄ የጎጃም ጁንታ የፈታው ማለት ነው። ይሄ የአማራ ፋኖ በጎጃምን እየገደለ እየጎተተ ያለ ማለት ነው። ባህር ዳርን፣ ደብረ ማርቆስን፣ ፍኖተ ሰላምን የብአዴን መፈንጫ ያደረገ ከገጠር ከተማ ወጥቶ በረሃ የተደበቀ የፈረጠጠ የሸሸ ቡድን ማለት ነው። በደንብ መነጋገር መቻል አለባቸው። ይሄን ደፍራችሁ አትናገሩ። ምክንያቱም ስድብ ምናምን ስለምትፈሩ ማለት ነው። ተሳዳቢዎቹን ምላሳቸውን ቆርጨዋል። እነ አልማዝ ባልጭራ የቲክቶክ የስድብ ተሳዳቢዎቹ አልማዝ ባልጭራ በአያቷ ኦሮሞ ናት፣ በእናቷ ወገን የአገው ሸንጎ ናት፣ ጸረ አማራ ናት፣ አማራን ለማዋረድ የተቀመጠች ናት። ሰብሬላችኋለሁ። ይሄንን ሰባራ ኩሻንኩሹላ ወጥተህ ተናገር። ወጥተህ ትክክል አይደለም በል። ከወሎ የተለየ ጎጃም፣ ከጎንደር የተለየ ጎጃም፣ ከሸዋ የተለየ ጎጃም ምንም አያመጣም። ምንም አያመጣም። እንትን ሞዓ ተዋህዶዎች ናቸው። ዘመድኩንና መምህር ፋንታውን ነው እንትን ያላቸው። ይሄ አማራን ያለ ማውቅ አማራ በዘመድኩን ነው የሚመራው። አማራ በፋንታውን ዋቄ ነው የሚመራው። አማራ ሞዓ ተዋህዶ በሚባል እኔ እንኳን በማላውቀው ቡድን ነው የሚመራው። ይሄ ሰው መናቅ እኛ በማነር የራሳቸው ጎንደርን መናቅ፣ ወሎን መናቅ፣ ሸዋን መናቅ፣ በራሳቸው እንደማያስቡ አድርጎ መውሰድ ማምለጫዬ ነው መዳኛዬ ነው ብላችሁ እንደውም አሁን አደባባይ ወጣት ጀምሯል። ገንዘብ አለን፣ ሚዲያ አለን፣ ምናምን አለን። አያድንህም። ገንዘብ አያድንህ፣ ሚዲያ አያድንህ። ህዝብህን ነው የምታስጨርሰው። አማራን የምታድነው አንድ ስትሆን ነው። ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚለው ጠፍቶ ስሙ አንድ አማራ ስትሆን ማለት ነው። አንድ አማራ ያሳምነው ጽጌ ልጆች ነን፣ ያሳምነው ቃል አለብን። አሳምነው ማያለ አንዱን አማራ ነው ያለ። አስረስ ማሬ እየሰማ ነው። እስቲ በላለሙ እየሰማ ነው። ማርሸት እየሰማ ነው። አሳምነውማ አንዱን ነው ያለ። ጎጠኛ መንደርተኛ አትሁን ነው ያለ። የነከርኩ ነው። መነጽር አድርጌ ነው ዛሬ ምናምን። መከራ ነው የምታበዙት። ብአዴን ጎጃም ውስጥ የኦሮሞማን የሚቆጣጠርበት ኃይል ነው ያስቀመጠው። ጎጃም ውስጥ ማለት ነው። እነግርሃለሁ ዛሬ እውነቱን። እነ ተመስገን ጥሩነህ፣ እነ አረጋ ከበደ፣ ሌሎቹ ጎጃም ያስቀመጡትን የእነ አስረስ ማዕሬን ቡድን የአብይ አህመድን ቡድን መጠምዘዣ ነው የሚያደርጉት። ለምሳሌ ሰሞኑን ይዋጋሉ። በደንብ ታያላችሁ። ሬሳ ያሳዩዋቸዋል፣ መከላከያውን ያሳዩዋቸዋል። ለምን? እዛች ትንሽ ጫና ከተፈጠረባቸውና ይሄ የጎጃሙ ቡድን ሀብቱንም ገንዘቡንም ቢዝነሱንም ስልጣኑንም የሚለቅ የሚያቃ ከመሰለውና አብይ ፊቱን ካጠቆረባቸው እኛ እኮ ነን ያዝንልህ ብለው በተኑን ጠቅ ያደርጉታል። አስረስ ማርሸት ይሏቸዋል። ጎጃም ውስጥ ያለው የብአዴን ኔትወርክ ደግሞ ከላይ በወረደለት መመሪያ መሰረት እዛ ሀገር እጠብቃለሁ ብሎ የሚገባው መከላከያ እዛ አረቄ እየሰጡ የወጣ የገባበትን እየነገሩ በረሃ ላለው ጫካ ላለው ለእነ አስረስ ማዕሬ ቡድን
በሉ እዚህ ጋር ጠብ ጠብ አድርጉት ይላል። ይሄ ደሃ ልጅ ከደቡብ ሄደ ከኦሮሚያ ሄደ እዛው ቁጭ ብሎ መቼ ነው የምዋጋው ብሎ ሲል ረሸን ጧ ያደርጓቸዋል። ከዛ ፎቶ ይነሳል፣ ቪዲዮ ይነሳል። ከዛ ይለጠፋል። በጎጃም ተረፈረፈ፣ በጎጃም መታ እንትን አደረግን፣ በደጋዳሞት እንዴ በመንትሴ እንዴት ያደረግን ተብሎ ይሰራል። ያ በሚዲያው እንዲወጣ ይደረጋል፣ በቴሌግራም እንዲወጣ ይደረጋል፣ በፌስቡክ እንዲወጣ ይደረጋል። ያን ጊዜ ብርክ ይዘዋል። ኦሮሙማው ብርክ ይዘዋል። ከዛ በኋላ ጠንከር ሲሉ በሉ ወደኋላ በሉ እናንተ የያዛችሁትንም እንጀራ እያበላችሁ ልቀቁ ሲባሉ ያችን እንጀራ እያበሉ ይለቃሉ ማለት። የጎጃም አማራ ውስጥ የሚታገለው ታጋዩ ነፍሱን የሚሰጥ የበላይ ዘለቀ ሰው ነው። የበላይ ዘለቀ ልጅ ናቸው፣ ጀግኖች ናቸው። አመራሩ ጥያቄ ሊነሳበት የሚገባ ነው። ከአመራርም ስን ደግሞ ዋናው አመራር ራሱ ዘመነ ካሴ ነገሮችን ማምጣት አለበት ማለት ነው። አሁን እሱ ካልተመረጠ ተብሏል። እሱንም አመረጡት እኮ አለ። የቀረው ዘመነ ነበር። ዘመነ ሲቀር ደግሞ እነ ይሄ ነው የሸበሉ ስጋ ቆራጩ እና አማኑኤል አብነት ጥልሚያ ኮሱ እነ ባለው በቃ የጎጃም አክቲቪስት ነኝ የሚለው ምን ብሎ መጻፍ ጀመረ? ምን ብሎ አሁን በላይነህ ሰጥ አድርጌ እንኳን አሁን ወደ ቀልቡ ተመልሷል። የሚገርም ጽሁፍ እየጻፈ ነው። እኔ ስጮህበት የነበረውን እየጻፈ ነው። ምን ብለው ጻፉ? አዎ ብረት በመያዝ ቢሆን እንትና ይበልጠዋል እንጂ ዘመነ ይበልጠዋል እንጂ በእውቀት በንባብ እኮ አስረስ ማሬና ዘመነ አንድ ናቸው። ጎጃም ደስ ይበልሽ፣ ሁለት መሪዎች አሉሽ አሉ። ማን ሊቀነድሹ ነበረ? ዘመነ ሊቀነድሹ። ከዛስ ተመስገን ጥሩነህ ባህር ዳር ሄዶ ምንድን ነው ያለው? ዘመነ ሞቷል ነው ያለው። ዘመነ ሞቷል አለ። የብልጽግና ሰራዊት በሙሉ ምን አለ? ዘመነ ሞቷል አለ። አለቀ ብሎ ተናገረ። እንደገና የኦሮሞማው ሰራዊት ምን አለ? ዘመነ ሞቷል ብሎ አወጁ። አሁን ይችን እንግዲህ ቆርጠው ዘመነ ሞቷል ብሏል ዘመኔ ብለው ሲሰሩበት ታያላችሁ። ሲያለቅሱበት፣ ሃይማኖት ስለሌላቸው፣ እምነት ስለሌላቸው፣ የአማራን ትግል መሸቀጫ ስላሉ ጸረ አማራ ኃይል ጎጃም የተወለዱ ጎጃሜ ያልሆኑ ጸረ አማራ ኃይሎች ስለሆኑ ሲሰሩበት ታያላችሁ። አሁን እቺ እኔ ያልኳትን ቀጣይ ያለችዋን አያወጧት። እቺን ግን ቆርጠው ቢዝነስ ይሰሩባታል። ተመስገን ጥሩነህ እንደዚህ ነው። በቃ ዘመነ ሞቷል ለካድሮቹ ሰብስቦ ተናግሯል። ፓስተር ምስጋናው አንዱዓለም ሰብስቦ መቁሰሉን ሰምተናል፣ መመታቱን ሰምተናል፣ ለመሞቱ ግን እርግጠኛ አይደለንም ብለው እነ ዶክተር ደረጀ እና አያሌው መንበር እነ እሸቱ ገጠሬው ባሉበት ተነጋግረዋል። ያለቀ ጉዳይ ነበር። ሄሊኮፕተር ተዘጋጅቶ ምን ተዘጋጅቶ ነበር? ማንን ለመምታት ነበር የተፈለገው? ሻለቃ ዝናቡና ዘመንን አፈር ከድሜ ለማብላት ነበር የታሰበው። ይህንን ሴራ ያከሸፉት የአማራ ፋኖ በጎንደር የባዬ ልጆች ናቸው። የአርበኛ ባዬ ልጆች ናቸው ያከሸፉት። ዘመነ ካሴና ሻለቃ ዝናቡ በግል የተነጋገሩትን ሌላ ሰው ሳይሰማ ተገናኝተው ሊነጋገሩ የነበረውን ብሔራዊ መረጃ ደህንነት ያሉት ሁለቱ አለቀላቸው። በምታገኙት መልኩ ንገሯቸው፣ ለስብሰባ ተቀጣጥረዋል፣ ቦታ ተቀጣጥረዋል እባካችሁ ተብሎ ሲነገር ራሱ ሻለቃ ዝናቡ ስልክ ላይ ደውለው ለዘመነም ደውለው አንተና ከሌ ተቀጣጥራችኋል ያው ለሌላ ሰው ሰምቷል? ኧረ በማንም አልሰማም፣ በቃ ልትመቱ ተወስኗል፣ ድሮኗም ዝግጁ ናት፣ ሁለታችሁ አንድ ላይ ስትገናኙ ነው የምትጠበቀው፣ እባካችሁ አትገናኙ ተለያዩ ብለው ነግረው 3 ኪሎ ሜትር 4 ኪሎ ሜትር እኮ ነው የቀረን፣ በቃ ተለያዩ ተበታተኑ ብለው ነግረዋቸው እነሱም ለማንም ያልተነገረ ነገር ስለሰሙ ዘመነም ሻለቃ ማነው ዝናቡም እሺ ብለው ሄደዋል ማለት ነው። ተበታትነዋል። ያኔ ሞቷል የተባለው ዘመነ ቢጠበቅ ሄሊኮፕተሩ አልቋል የጎጃም ትግል ተብሎ ለብአዴን ካድሬ ሁሉ ባህር ዳር ተነግሮ የነበረው ቀርቷል። ጎንደር የዘመነን ሞት ያዳነ የዝናቡን ሞት ያዳነ ነው። ይህ ምስራቅ ላይ ያለው የብአዴን ኃይል የደጋዳሞት እንዴት እንደሚሰጥ ሻለቃ ዝናቡ እንዴት እንደሚሰጥ አይታችኋል። ሻለቃ ዝናቡ ግን በጥሩምባ ጠርቶ
የአማራ ፋኖን ትግል በጎጃም ያለው ዛሬ የታጠቁትን መሳሪያ በሙሉ እንዲታጠቁ ያደረገው የሻለቃ ዝናቡ ኃይል የእሱ ስራ ነው። ያን ነው መጥተው የዋጡት እነ ዘመነ እነ አስረስ መጥተው የአማራ ብሔራዊ ኃይል ህዝባዊ ኃይል የሚል ነበራቸው በጎጃም ያንን ይዘው መጥተው ነው ውጣው ያንን የአማራ ፋኖ በጎጃም የነበሩ ምርጥ የነበረውን የነ ዝናቡን ሽባ ያደረገውን ስርዓቱን ሽባ ያደረገውን እንደገና እንዲያንሰራራ ያደረጉት ማለት እንደገና እንዲያንሰራራ ያደረጉት ማለት ጎጃም ጀግንነቱ አብሮት ነው፣ ወንድነቱ አብሮት ነው። ግን ትግሉን ላይ ያሉት ጠልፈውታል። ብዙዎቹ ስትናደዱ ስላየሁ ነው። ደስ ብሎኛል ስለተናደዳችሁ፣ ስላረራችሁ በማረሸት በአስረስ አሁን ጨጓራችሁ ተልጦ ጨርቃችሁን ጥላችሁ ስታብዱ እያየሁ ነው። ዘመዴ ይቅር በለን እያላችሁ ስትጽፉ እያየሁ ነው። በፌስቡካችሁ በቴሌግራማችሁ ዘመዴ እኮ ነግሮን ነበር ስትሉ እያየሁ ነው። አዎ ነግሬያችሁ ነበር። አልሰማችሁኝም። ሰማይ ስሚ፣ መሬት አድምጪ፣ ቤተክርስቲያን መስክሪ ብዬ ቃል ለሰማይ ለምድር ለእናንተ ነግሬኝ እኔማ ጎጃም ስገባ እናንተ ሰራዊት ነው ያዘመታችሁብኝ። ከምወደው ኤልያስ ክፍሌ በዚህ በሚዲያው ሙያ ሰው ያደረገኝ የቀረጸኝ የእኔ የተፈጥሮ ተስጦ እንዳለ ቢሆንም ነገር ግን ሼፕ በማስያዝ ይሄ ይባላል ይሄ አይባልም ዘመዴ ይሄኛው በህግ እንዲህ ነው ይሄ በእንደዚህ ነው ይሄ እንደዚህ ነው በማለት ሰው ያደረገኝ 4 ዓመት ፒኤችዲ ነው ዶክትሬቴን ይዤ እንደወጣ ያደረገኝ ኤልያስ ክፍሌን ያጣሁበት። አሁን እንኳን ዘመድ ቲቪ ማለት አልችልም፣ እየጠፋኝ አንዳንዴ መረጃ ቲቪ ነው የምለው። የአማራ ድምፅ የሆንኩበት የኢትዮጵያ ድምፅ የሆንኩበት ካልወጣ ዘመዴ ብላችሁ ማስቀመጫ ጥላችሁ መዋጮ እናቋርጣለን ብላችሁ የመረጃ ቲቪ ባለቤቶች ድምፃቸው ብቻ መልካምነታቸው ብቻ ገዳማትን የሚገነቡ አብያተ ክርስቲያናትን የሚገነቡ እንዴት አይነት ወርቅ የሆኑ ሰዎች ዘምታችሁባቸው ፎቶአቸውን ዘቅዝቃችሁ ሰድባችሁ አስጨንቃችሁ በእኔ ምክንያት ከምትጨነቁ እኔ ከጎጃም አልወጣም፣ እዛው ቆያለሁ፣ እፋለማችኋለሁ፣ ልክ አገባችኋለሁ። ጎጃም ያሸንፋል። ልጆቹ እንዳሉ ናቸው፣ ጀግኖቹ እንዳሉ ናቸው። ይህን የሚዲያ ሰራዊት ሽባ አድርገዋለሁ፣ አሰጠዋለሁ ብዬ ገባው። መረጃ ቲቪን በገዛ ለቀኩ። ነግርማ ካሳ ዛሬ እንደዚህ ዋይ ሊሉ ዛሬ እንደዚህ የቀለለ ሆነው ሊቀመጡ እነሱም ለነሱ አግዘው ዋይ አሉ። ቀላል አይደለም። እዛ ጎጃም ያለው የወሰንበትና የሆነው በሙሉ እንደ ቀላል የሚታይ አይደለም። ስንት ዋጋ የከፈልበት ነው። ስንት ዋጋ ግን ከዛ ከመረጃ መውጣት ደግሞ ይኸው አይቋረጥም ብለው ህይወት ያላቸው ነፍስ ያላቸው ወገኖቻችን ይሄንን ከፍተውልን በዚህ ሁኔታ ቀጥለናል ማለት ነው። ይኸው መርሃ ግብራችን ቀጥሏል። ገና የዘመድ ቲቪ አባላቱ 3000 ይሆናሉ። በ3000 ስራ እንሰራለን። ገና የሚመለከታቸው አካላት ይወስዳሉ። ስለዚህ አሁን ጎጃም በጀግንነቱ አይታማም፣ በወንድነቱ አይታማም፣ ግን ተጠልፏል። ይቺ ክረምት እንድታልፍ አንድነት እንዲጠፋ እሱ ብቻ ሳይሆን ዘመነ ብቻ ሳይሆን ማርሸትም ማነው ስሙ አስረስም ማነው ስሙ ሌላውም በአጠቃላይ ጎጃም ውስጥ ያለው ቤተዘመድ ሳይቀር ባለስልጣን መሆን አለበት። በእነሱ ቤት ጎንደር ዋጋ አልከፈለም፣ በእነሱ ቤት ወሎ ዋጋ አልከፈለም፣ በእነሱ ቤት ሸዋ ዋጋ አልከፈለም። አሁን ዶሴዎችን ድጋሚ ማጥናት አለብን። ያለፈውንም ዓመት እንደ ማርሸት የሰሩት ሴራ አማራ አንድ እንዳይሆን አድርጓል። አሁንም አማራ አንድ እንዳይሆን አድርጓል። ደፍራችሁ ተናገሩ። ደፍረህ ካልተናገርክ መፍትሄ አታገኝም። ታካለህ፣ እየነገርኩ ነው። ጻፍልኝ። ታካለህ፣ ታለቅሳለህ። መከራው አያጥርም። መጫወቻ ትሆናለህ። እንደ ሪሞት ኮንትሮል ነው ብአዴን ይዟቸው የሚመራቸው። ተመልከት፣ ዘመነ ካሴና አርበኛ ዘመነ ካሴና አስረስ ማረ የሚሄዱበትን መኪና ተመልከቱ። የሚሄዱበትን መኪና
ምሬ አይሄድበትም፣ ሀብቴ አይሄድበትም፣ ደሳለኛ አይሄድበትም። ብራንድ ነው መኪናው፣ አዲስ ነው መኪናው። ሃይሉክስ ምን የመሰለ የስንት ሚሊዮን ብር ነው። እንዴት ነው ነገሩ? ተው እንጂ በጋ ብላክ ተው ብአዴን፣ ተው ብአዴን፣ ተው ብአዴን ግዴ ነው። ተው አረጋ ከበደ፣ ተው ተመስገን ጥሩነህ፣ ተው ግዴ ነው። እና ይሄ ነው ማለት ነው። እንደገና የጎጃሙ ቡድን ይሄን አፍርሶ ከእነ እስክንድርም ጋር መነጋገር ጀምሯል። እነ እስክንድርም እምቢ ብለዋል። ይሄኛው ቡድን ከነ መከታው ጋር መነጋገር ጀምሯል። እነ መከታውም በአፍንጫችን ይውጣ ብለዋል። በአፍንጫችን ይውጣ ብለዋል። ይሄ ቡድን ተለይቶ እርቃኑን መቅረት አለበት። ከታች ያሉ ነፍስ ያላቸው የጎጃም አማራ የሆኑ በወያኔ ፍቅር ያልተነደፉ መምጣት አለባቸው። የጎንደሩን ይከሳሉ። አሁን እነሱ ከሞአጋ ተዋህዶ ጋር ተነጋግሮ ከዘመድኩንና ከእንትና ጋር እኔ ብናገር ላቤን የሰጠውን ከፍለህ ነው። ማን ነው መምህር ፋንታሁን ዋቄ ቢሆን ህብረታችሁን አንድነታችሁን ፍጠሩ አለ እንጂ ምን በደለ? እናንተ እኮ ናችሁ ከስብሐት ነጋ ጋር አንድ ማዕድ ላይ ተቀምጣችሁ ዘመንን ያዋረዳችሁት፣ ያሰደባችሁት። የመናገር ጸጋ ስላለው ስጦታ ስላለው ጁንታዎቹ ቀርበው ዘመነ አንበሳ ድምፁ ሲያምር እንደዚህ ነው እንደዘመነ ብለው ሲንቆለጳጰሱ፣ ስለዚህ ወደ ሌላ ነገር ይወስድባቸዋል። ወደ ሌላ ላይ ደግሞ ወሎን በገዱ አንዳርጋቸው ታሙታላችሁ። ወሎን እናንተ ከገዱ አንዳርጋቸው ጋር ቁጭ ብላችሁ በእነ ቴዎድሮስ ሕይወት በእነ ልደቱ አያሌው ከነ ጃዋር መሐመድ ጋር ተቀምጣችሁ አስቀድማችሁ እንደውም ፌክ የመሰለ ነገር የአማራ ፋኖ በጎጃም ጃዋር መሐመድ የውጭ ግንኙነት ነው ምንትስየና ሰርታችሁ የህዝብን ስነ ልቦና ለመለካት ሰርታችሁ እውነተኛውን ባህሪያችሁን ገልጣችሁ ማለት እና ለዚህ ነው አሁን ሰዎች ዘመነ ካህሳይ የሚሉት። ይሄ ልጅ ዘመነ ካህሳይ ይሆን እንዴ? የካህሳይ ልጅ ይሆን እንዴ የሚሉት? አስረስ ማዕረይ የሚሉት፣ ማርሸን ፀሐዩ የሚሉት። አንተ ፀሐይ ሰዎች ወደ መፈላፈስ እየገቡ ነው። የአፍቃሪ ወያኔነቱ የጎጃም ፋኖ አመራሮች ውስጥ ስለበዛ ማለት እኔ ዘመነ በጣም ነው የሚያሳዝነኝ። እምነቱ ብትሉ ሃይማኖቱ ብትሉ ባለኝ ጊዜያት ላለፉት 2-3 ዓመታት በነበረኝ ግንኙነት በሳምንት 1 ቀን በወር 1 ቀን እንገናኛለን፣ ወይ በሳምንት 2-3 ቀን እንገናኛለን፣ እናወራለን፣ እናወጋለን። ኢንተርኔት እንኳን ካጣ መልእክት ማስተላለፍ ከፈለገ ቁረጡና ለጥፉት። ለአስረስ ደውሎ ዘመዴን ዛሬ ያልመጣሁት በዚህ ምክንያት ነው ኢንተርኔት ስላለኝ ነው በለው ብሎ አስረስ ለኔ ዘመዴ አለቃ እንዲህ ብለዋል በኢንተርኔት ምክንያት ነው ብለዋል ብሎ ነው የሚልክልኝ። እንደውም አስረስ መጀመሪያ ስልኩን ሳነሳለን ሰላም ኃይሎ አስረስ እንዴት ነህ ስለው ስልኬን ማን ሰጠ? ተደዋውለን አናውቅም፣ ማን ነገረ ምናምን። ዘመነ የላከ መልእክት ትልክልኝ የለ እንዴት? በጭራሽ ደንግጫለሁ ዘመዴ ሲለኝ ስክሪንሾት አድርጌ እሱ ራሱ የላከልኝን ከነ ስልኩ ከነ ስሙ ላኩለት ማለት ነው። ይሄ ማን ነው? ይሄ መልእክት ያንተ ነው ስለው ይቅርታ ለካስ አሁን ነበረ ምናምን ብሎ ያለኝ ነው። የድምፅ መረጃ ሁሉ መረጃ ስም ስጠቅስ እናንተ የአስረስ ማዕረይ ወንድሞች ደውላችሁ አንተ ዘመዴ እንዲህ ብሎ ነበር እንዴ በሉት። አይቼዋለሁ፣ እምነቱን አይቼዋለሁ፣ ሰቀቀኑን። እንደ ንስሐ አባት ነው ዘመነ እንደ እናቱ እንደሞተችበት ሲያስለቅሰኝ ነበር እያሳየ 1 2 3 4 ብሎ ቆጥሮ እያሳየ ማለት ነው። እንዴት እንደሚጫወቱበትም እየነገርኩት እያወራሁት ይሄ ነው በደንብ ማወቅ አለበት። ደጋግሜ ነው የምናገረው። እና አስረስ እኮ ዘመነን ትተው ራሳቸው ጀምረው እኮ ነበር። ራሳቸው ነጥላው እነማር ጀምረው ነበር። አስረስ ሲያቀብጠው ወጣና አሁን ድርድር እናደርጋ መደራደራችን አይቀርም ሲል
ግንቦት ሰባቱ ቤት ኢትዮጵያኒስቱ ሚዲያው ላይ እታች ሲወርዱበት ጊዜ መዳኛ መንገድ ሲያጣ ደንግጦ ማረሸትን ይዞ ሄዶ እግሩ ላይ ወድቆ ዘመነ ምራን፣ በቃ አንተ መሪ ሁነን፣ ጸጋ ነው መምራት፣ በቃ የተሰጠ ነው መምራት ብሎ ያመጡት እነሱ ናቸው። ሲመጣም ይሄን ያለኝ እኔ መቼ ነው ያልኩት? የተሳሳተ ኢንፎርሜሽን የተሰጠ አንተ ያለህን ዋጋ አታውቅም፣ ሰዎች አንተን ያምኑሃል፣ ያልተባለ ነገር ለምን ታወራለህ? በፍጹም የተናገርከው ስህተት ነው። ለመጀመሪያ ጊዜ ዘመዴ ይቅርታ ጠይቅ ነው ያለኝ። እኔ ዘመንን እግሩ ላይ ወድቄ አላመጣሁትም፣ ጠይቄ አላመጣሁትም፣ አልለመንኩትም። ኧረ እባክህ በፍጹም እና ዋሸ እያልከኝ ነው? አዎ ደጋግሜ የምሰማውን ነው የምነግራችሁ። እኔ የነገረኝ ማርሸት ነው። ማርሸት የነገረኝ በድምፅ ነው። እኛንን እንዲህ ያደረግነው ያለኝ ማርሸት ነው። ስለዚህ እኔ የተናገርኩበት አውድ ደግሞ በጥሩ ነው። አንተ ምኑን ያናደደ ስለው 1-3 ደቂቃ 30 ጸጥ ነው ያለው። አስረስ ብዬ ነው ያባነንኩት። ቀኑ ታዲያ እኛ የጠየቅነውና ምናምን ዋሸ እኮ ነው እያልከኝ ያለኸው ነው ያልኩት። ዋሸ መድኃኒዓለም ለእኔ የሰራውን እግዚአብሔር ለእኔ የሰራውን ያማክ። ዛሬ ሌሎች ልጆችን ያስራሉ፣ ሌሎች ልጆችን ያሰቃያሉ፣ ሌሎች ልጆችን ላይ መከራ ያበዛሉ። ዳሞት ላይ ስንት ልጆች አሁን ታስረዋል። ዘመድኩን እዛ ትገናኛላችሁ ከኔ ጋር ትገናኛላችሁ ብለው ሙስናን ያጋለጡ ማለት ነው። ሙስናን ያጋለጡ ሰዎች እየታሰሩ እየተገደሉ ነው፣ እየተደበደቡ ነው። እኔ እነዛን አላቃቸውም። እኔ የምገናኘው የምነጋገረው ከራሳችሁ ከአለቆቹ ጋር። እነሱ እኔ ሞኝ መስያቸው በእኔ ለመጠቀም ነው የሚፈልጉት። እሱ ይናገራል እኛ እንደዚህ ናም ብለው መስለዋል። ከመስመር ስትወጣ ዠልጥን ዘመነ ሀብቴ ነው ይበል ማንበል። ምክንያቱም እኔም ምድነው በዛ መንገድ በአማራ መንገድ የአማራ ትግል ኢትዮጵያንም እኔንም ቤተክርስቲያንንም ያድናል ብዬ ስለምገምት ማለት እምነቴ ነው፣ መብቴ ነው። ሰው ጆቫ የሆነ የለ እንዴ መብቱ ነው። ሰው ጴንጤ የሆነ የለ እንዴ መብቱ ነው። ሰው አይሁድ የሆነ የለ መብቱ ነው። ሰው ካቶሊክ የሆነ የለ መብቱ ነው። ሰው እስላም የሆነ የለ መብቱ ነው። ሰው እንደዚህ ይሆናል ብሎ ያምን የለ መብቱ ነው። እኔም ደግሞ አምናለሁ። እማምነው ይሄንን እዚህ እምነቴ ፊት የቆመውን መናፍቅ በሙሉ አለቀው ማለት ነው። አለቀው የሆነው ይሄ የሆነ። ስለዚህ በጎጃም ባለው ነገር ላይ መነጋገር ጀምሯል እያሉ ነው። እኛ እንደዚህ እንትን እያልን ነው። እኛ ዘመድኩን ያዘዘንን አንቀበል ምናምን። እኔ መቼ አዘዝኩ? ለምን እሳሳል? የኔን ትእዛዝ የሚቀበል ፋኖ አይደለም፣ መሀይም ነው፣ ደንቆሮ ነው። እንዴት እኔ አዘዋለሁ? ዘመድኩን ነው ጎንደሮችን እያዘዘ ያለው፣ ዘመድኩን ነው ወሎችን እያዘዘ ያለው። እንዴት ነው ይሄን ማለት ራሱ? እንዴት አይነት ድድብና ነው! የድድብና ጥግ ነው። በጣም በጣም በሚገርም ሁኔታ ማለት ዘመድኩን ከጀነራል ተፈራ ጋር ተነጋግሮ ምናምን። ጀነራል ተፈራን ማነው ሲጠዘጥዘው የኖረው? ማነው እየጠዘጠዘ ያለው? ጎጃምን አብጠርጥራ የሰደበች ጋለሞታ ሚስት ያለው ጀነራል ለዛ ጉዳይ ይቅርታ ሳይጠይቅ አማራን መምራት የለበትም ያልኩ እኔ ነኝ እኮ። እኔ ነኝ እኮ ባሳምነው ጉዳይ የተሳለቀ መምራት የለበትም ያልኩት እኔ ነኝ እኮ። እኔ ትግሬ ነኝ ያለ ሰው እንዴት ይመራል ብዬ እኔ እናገራለሁ። እጠቅማለሁ ካለ ከተቀመጠ መብቱ ነው። ሸዋ ደግሞ በጥበብ ይዞታል። አለቀ። ስለዚህ በተፈራም የምከሰስ ሰው አይደለም፣ በተፈራም የምንነገር ሰው አይደለም። ጀግና እንዴ! ዝናቡን የመሰለ ጀግና እያለን ያው ስለተፈራ አወራለሁ እንዴ? ስለተፈራ አወራለሁ እንዴ? አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ እያለ ማለት ነው። ስለዚህ ጎጃም ራስህን መርምር፣ ምንም አታመጣም። አሁን ወደ ጎጃም አማራ ፋኖ ተመለስ፣ ከዛ ካርታ ታወጣለህ፣ የራሴ ክልል የራሴ ምናምን ትላለህ። ከዛ በኋላ ከጎንደር ጋር ከማን ጋር ፍልሚያ ትገባለህ። እዚህ ጎጃም ውስጥ ያሉት እሾሆች የጎጃም አማራን ከወንድሙ ከጎንደር አማራ፣ ከወንድሙ ከወሎ አማራ፣ ከወንድሙ ከሸዋ አማራ ጋር ደም ለማቃባት የተሰበሰቡ ናቸው። ይሄን ነው የምናገረው። ይሄን ያለኔ የሚነግርህ የለም። ያለኔ እንዳንሙት አብርሃም አይነግሩም። ደረቅ ብአዴን፣ ደረቅ ጸረ አማራ፣ የወያኔ አገልጋይ የትግሬ አገልጋይ የነበረው ሰው አሁን መጥቶ ምናምን አይነግርህም። እሱ ይሄን አይነግርህም። ችግርቱ አይነግርህም። ይሄ ጸረ አማራ ትግሬና አማራን ሲያፋልም የኖረ ሲያፋጭ የኖረ
በአዴን ቴሌቪዥን ጣቢያ ሰጥቶት ሲያፋልም ሲል የነበረ እና አብይ አህመድ በቦሌ ሸኝተውት አሁን ደግሞ አማራ ላይ እንትን የሚባል ነገር የለም። መዓዛ መሐመድ አልጻፈችውም ይሄን ውሳኔ ግን ደግሞ ጥቅሙ እንዳይቀርባት የአበበ ፈንታውን አጋርታለች። የምስራቅ አማራ ፋኖ የአማራ ፋኖ ምስራቅ ቀጠና የሚኒሊክ እዝ የሚለው እሷ አጋርታለች፣ ግን አልጻፈችም። ምክንያቱም ጎጃም ያለው ቢዝነስ ስለሚቋረጥ ማለት ነው። እያንዳንዱን በንስር አይን ነው የማያቸው። አማራ ግን ያሸንፋል። አማራ ያሸንፋል። ወደ ወሎ የጊዮርጊስ ፍልሚያና ከዛ በኋላ ስለሆነው ልመጣ ነው። አላችሁ አለን በሉ ሊቀጥል እንዴ ትንሽ ላነስበው። የጎጃም ጥላቻ አንስቶ ሊደፋ ነው ካን ያውን ቀጥሎ የሚሉት ቲክቶክ ላይ እንኳን ኃይላቸው ደክሟል። ትንሽ ቢወጡ ጎጃም እንደዚህ ይጠላል ነው። እኔ ሌባውን መጥዬ እንጂ ጎጃም የመሰለ ጀግና የለም። አጭበርባሪ የጎጃም መከራ ሊሆናችሁት እናንተ ህዝቡ ላይ መዓት ነው ያመጣችሁት። ጫካ ቁጭ ብለን የምትቀለበው ጫማ ነው የምታሳየው። ብራንድ ጫማ የ500 ብር ሰዓት ወርቅ ነው እያሳየ ያለው። አንተማ ምን ተነካ? ምን ተነካ? ጽድት ብለህ ጽድቁን ጣለብሰህ ወንዝ ዳር ተቀምጠህ ምን ተነካ? አንተማ ዶላር ይላካል ሰንጋ እያረድክ ነው የምትበላው። ምን ተነካ? አትጾም፣ ግብር ትሰበስባለህ፣ ከትራንስፖርት ቀረጥ ትሰበስባለህ። ምን ተነካ? ጦርነቱ ካለቀ እከካም ትሆናለህ። አማራ መከራ አመድ ቢወርድበት ምን ትሆናለህ አንተ? ለደንታ ነው እንዴ? የአማራ ችግር የገባው ወደ መፍትሄ ነው የሚሄደው። ይሄኛው ክረምት ደግሞ ማለፍ የለበትም። ማለፍ የለበትም። ንገሩኝ ልቀጥል።